ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ። ካይሎከር ምን ተባብለን ነበር? አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደል? እስከ 98ኛው ዳኛ ደደብነ እናትም ምን አባው 2 ደቂቃ የምታጫወተው 2 ደቂቃ እንዴ? እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበረ፣ ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና ማለት አሁን ይሄ አሳማኝ የሆነ በርሊን ስንት ለስንት እንዳሸነፍከው አንተ ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀራደደ ነበር ፈርስት ሃፍ ማለት። እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸንፈናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሽት ነን አይደል? ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው። ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው። ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ፣ የፔፕ መልቀስ አለ። አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልክ አንተ አይን የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ፣ በቃ አሁን ቀኝ ግዛት ልገዛሽ ነው። ገባን? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ በጣም ነው የሚቻለው። እኔ አስጨናቂ ሰከንድ አፍ እንደዚህ ደግሞ ይቻላል እንዴ? ሰከንድ አፉ ሊያልቅ ሲል ተጨነኩኝ እኔ። በስ ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን። ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንድ አፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው። ሃቨርስ እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደል? እስከ 98ኛው ዳኛ ደደብነ እናትም ምን አባው 2 ደቂቃ የምታጫወተው 2 ደቂቃ እንዴ? እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበረ፣ ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና ማለት አሁን ይሄ አሳማኝ የሆነ በርሊን ስንት ለስንት እንዳሸነፍከው አንተ ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀራደደ ነበር ፈርስት ሃፍ ማለት። እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸንፈናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሽት ነን አይደል? ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው። ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው። ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ፣ የፔፕ መልቀስ አለ። አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልክ አንተ አይን የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ፣ በቃ አሁን ቀኝ ግዛት ልገዛሽ ነው። ገባን? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ
አይሎከር ካይሎከር ምን ተባብለን ነበር አንተ ሳብ ግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ይኸውላችሁ ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብህም ግን ማለት ነው። ይሄ ቲማችሁ ነው ፒዥ የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ሊል እኮ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያራዳለች ምን አባት ሆናታለሁ። እኔ ወዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ እያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ እያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨከርኩኝ ቋጣሪ ወይኔስ ድሮስ ሳልከኝ ያጀማ አንድ ካከባ በቃ ማንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ። ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ ጀማው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው። ጨጓራችሁን ቡጠጥ አርገን ልጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው። በልተን እኮ ልናሳያቸው ነው ጀምአው፣ በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ የሚከፈኝ አንድ ጨዋታ፣ እሱም በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚሁ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዴ ጀምአው ኮፒሊንግ ሼር አድርገው። ይመቸን 19 ቲም ፈሬ እስኪ ማማ ድረስ ቋጥሬ ህሊና ከሌለህ ብላው ወያላ። ፈጣሪን ማትፈራ ከሆነ ብላው ወያላ። ቃር ነው ግን የሚሆንብህ። እቋጥራለሁ ብያም ሂጄ የኢንካፔን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ። ኑሮ ነው የኖርካለው እንዴ? ሳብ ግጥም ዋንጫዬን አለቅም፣ ሳብ ግጥም ዋንጫዬን አለቅም ይላል አባቴ። ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ደለበል ማለት ገባ አይደለ? ዋንጫው እጃችን እስኪገባ ድረስ መቋጠር እንደማታቆም እናውቃለን። እኛ ደግሞ ተስፋ እያደረክ ስብር ስናረግ ደስ ይለናል። ገባ አይደለ? ዳኛ ቢዘርፈንም ባይዘርፈንም ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናውቃለን። ዳኞች ሌባ ናቸው። ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ? ያው ሙዚቃ ነው ልጋብዝ። ሳብ ግጥም ዋንጫዬን አለቅም ነው። ገባ አይደለ? ዊ አር ዘ ገነርስ ጠላ ወደድክና ምን አገባን? ገባ አይደለ? ምን አገባን? እንችላለን፣ ታደንቀናለህ፣ ታሽቃብጥልናለህ። በተለይ ቻምፒየን ስንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ። ጽድት እንዳንቺ አይነት ሚዜ እኮ ታይተዋው ደብል ዶሜስቲክ ደብል የበላ ሚዜ ማድረግ ማለት እኮ ራሱ ትልቅ ክብር ነው። ገባሽ አይደል? ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባም። እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ